በቤት ጉዳይ አትጭበርበሩ። አብዛኛው ማስታወቂያ ውሸት ነው። አብዛኞቹ ሪልስቴቶች በቅናሽ ዋጋ ካሬው በዚህ በዝቅተኛ ተብላችሁ ራሱ ማስታወቂያ ላይ ሲነገራችሁ ሰፍ ብላችሁ ራሱ ሄዳችሁ የምትገዙ ሰዎች ጥንቃቄ ያስፈልጋል። በርካታ ቦታዎችን በስም በመጥቀስ በካሬ በቅናሽ ዋጋ በአጭር ጊዜ ሰርተን እናስረክባለን እየተባለ ማስታወቂያዎች እየተነገሩ ሰዎች እነዚህን ማስታወቂያዎች በማመን ባዷቸውን እየቀሩ እንዲሁም ደግሞ በተጨማሪ መጀመሪያ ላይ በሚመለከቱት የስሪዲ ዲዛይን ማስታወቂያ ይህንን የመሰለ ቤት እናስረክባቸዋለን እየተባለ መጨረሻ ላይ የሚረከቡት ቤት ራሱ ስሪዲ ዲዛይኑን ያለመሰለ በተጨማሪም ደግሞ ከኳሊቲ በታች ሆነ ከደረጃ በታች ሆነ ቤቶችን እያስረከቧቸው እየተጨቃጨቁ ሰዎች ደግሞ ያንን ቤት ከተረከቡ በኋላ የማይፈልጉት እየሆነ በቅናሽ ዋጋ እየሸጡት ይገኛሉ። እውነተኛ የሆኑ ሪልስቴቶችን የምታውቁባቸው በርካታ ማስረጃዎች አሉ። ቅድም እንደነገርኳችሁ ነው። ሄዳችሁ ባይናችሁ በብረቱ ማየት ነው የሚጠቅማቸው። ሌላ ምንም ማስረጃ የለም። ሄዳችሁ ቤት እዩ፣ ውላችሁን እዩ። በመንግስት የተረጋገጠ መሆኑን አሁን ላይ ረጅም ጊዜ የሚፈጁ ሪልስቴቶች ካሉ አያስፈልጉም በፍጹም በአጭር ጊዜ። ምክንያቱም ካፒታል አላቸው፣ ነገ ይጨምራል፣ ምንም ጥያቄ የለውም። እነዚህ ሪልስቴቶች ላይ ሲሚንቶ ይጨምርባቸዋል፣ አዎ ብረት ይጨምርባቸዋል፣ አዎ ሁኔታዎች ነገ ይገለባበጣሉ። ግን በአጭር ጊዜ አቅም ኖሯቸው የሚጨርሱ ከሆነ እነዚህ ሰዎች እናንተን የማያስጨንቋችሁ እነሱም ኪሳራ ውስጥ አይገባም። በተባለበት ጊዜ ደግሞ ቤቱን ቶሎ ብለው ማስረከብና መጨረስ ይችላሉ እነዚህ ሰዎች ማለት ነው። እውነተኛ የሆኑ ሪልስቴቶች በትክክል በመንግስት ህጋዊ እውቅና ፍቃድ ያላቸው ከአሁን በፊት ሪልስቴቶችን ሰርተው ያስረከቡ ከሆኑ ቤቱ በትክክል ማለት ነው ኦልሞስት ከ50% በላይ ይቻላል። ከ50% ላይ ነው ዝቅ አድርገን እናስበውና ከ30% በላይ እንኳን የገነቡ ሰዎችን እንኳን አይታችሁ ሄዳችሁ ራሳችሁ ባይናችሁ በብረታችሁ ሳይት ሳታዩ ደግሞ በውጭ ሀገር ሆናችሁ ወይ ቤተሰብ ልካችሁ እንኳን ሪልስቴቱን ቦታው ላይ ሄዳችሁ ሳትመለከቱ ባስነገሩት ማስታወቂያ ብቻ ገንብተናል ጨርሰናል ካሁን በፊት እንዲተሞክሯለን ባክግራውንዳችን አሪፍ ነው በሚሏችሁ በውስጥ መስመር በሚጽፉላችሁ አፈቀላጤዎች ብቻ ተታላችሁ ቀብድ የምትከፍሉ። አንዴ ከከፈላችሁ ደግሞ አትመልሱ። መመለስ ስለማትችሉ ቀጥታ ዘው ላይ እየተገፈገፋችሁ እየጨመራችሁ 2 ሚሊዮን የታሰበው የባላንድ መኝታ አይታወቅም 10 ሚሊዮን ሊገባ ይችላል። ምክንያቱም ምንም አይነት ማስረጃ የላችሁ፣ ምንም አይነት ደግሞ መጀመሪያ ላይ መሰረታዊ የሆነ ተጨባጭነት የሆነ ነገር ስለሌላችሁ በሰዎች ተሸወዳላችሁ። አትሸወዱ። ስለዚህ አንተን ሪልስቴት የት ነው ቦታ የሚገኘው? ምን ያክል ታማኝ ነህ? ቤቱን ምን ያክል ፐርሰንት ላይ ነው ሰርተ የምታስረክበው? ብር የምትጠይቁት የምትቀበሉት ስንት ነው? ካሁን በፊት የት ቦታ ሰርታችኋል ብዬ እናንተ ሄዳችሁ አረጋግጡ። ቦታው ላይ ሄዳችሁ አረጋግጣችሁ በትክክል ባይናችሁ በብረቱ እዛ ሰውዬ ጋር ጋራንቲ ውል ገብታችሁ በስነ ስርዓት ካረጋግጣችሁ በኋላ አጭር ጊዜ የሆነ ሪልስቴቶች ደግሞ አሉ፣ ፈጣኖች አቅም ያላቸው ብር ያላቸው ሪልስቴቶች አሉ። እነዛን ሪልስቴቶች ነው ሄዳችሁ መግዛት። ሰዎች የዛሬ 4 ዓመት የዛሬ 10 ዓመት የዛሬ 20 ዓመት ድረስ የሚጠብቁበት ምክንያት መኖር የለበትም። በአጭር ጊዜ አቅም ያላቸው በአጭር ጊዜ ፈጥነው የሚያስረክቡ ሰዎችን አይታችሁ መርጣችሁ መግዛት ይቻላል።